በሳይቤሪያ ምድር ሳካ ሪፐብሊክ ውስጥ የምትገኘው ኦሚያኮን መንደር በሰው ልጆች ቋሚ መኖሪያነት ከሚታወቁ የዓለማችን ስፍራዎች ሁሉ እጅግ ቀዝቃዛዋ ናት። ይህች መንደር በበረዶ የተሸፈነች መሬት ብቻ ሳትሆን የሰው ልጅ እጅግ አስቸጋሪ በሆነ ተፈጥሮ ውስጥ እንዴት ተላምዶ መኖር እንደሚችል የምታሳይ ሕያው ምስክር ናት። በጥቂት መቶዎች የሚቆጠሩ ነዋሪዎቿ ቅዝቃዜውን እንደ ጠላት ሳይሆን እንደ የዕለት ተዕለት የሕይወት አጋራቸው አድርገው ተቀብለውታል። በክረምት ወራት በተለይም በታኅሳስ ቀኑ በጣም አጭር ከመሆኑ የተነሳ ፀሐይ ለ3 ሰዓታት ብቻ ብቅ ብላ ትጠፋለች። በቀሪው ጊዜ መንደሯ በጨለማና በብርድ ትዋጣለች። የሙቀት መጠኑ ከኔጌቲቭ 58 ዲግሪ ወይም ከዚያ በታች በሚወርድበት ጊዜ ተፈጥሮ ለየት ያለ ባህሪ ታሳያለች። አንድ ሰው ወደ ውጭ ወጥቶ በሚተነፍስበት ጊዜ የትንፋሹ እርጥበት ወዲያውኑ ወደ በረዶ ክሪስታልነት ይቀየራል። ይህ ሂደት የከዋክብት ሹክሹክታ ተብሎ የሚጠራ ስስና የሚሰባበር ድምፅ ይፈጥራል። ይህም ድምፅ የሚወጣው የሰው ትንፋሽ አየሩን ሲነካው ከሚፈጠረው ግጭት ነው። በዚች መንደር ውስጥ የዘመናዊው ዓለም ምቾቶች ፈታኝ ናቸው። መሬቱ ዓመቱን ሙሉ ፐርማፍሮስት በመሆኑ ምክንያት የውሃና የፈሳሽ ቧንቧዎችን መቅበር አይቻልም። የውሃ ቧንቧዎች ቢቀበሩ እንኳን ቅዝቃዜው ስለሚያፈነዳቸው ነዋሪዎች የጥንቱን ዘዴ ይጠቀማሉ። በበረዶ የተሸፈነውን ወንዝ በመጥረቢያ በመክተፍ ትላልቅ የበረዶ ኪሶችን ያወጣሉ። ከዚያም እነዚህ የበረዶ ኪሶች ወደ ቤታቸው በመውሰድ በትላልቅ በርሜሎች ውስጥ አቅልጠው ለዕለት ተዕለት ውሃ ይጠቀማሉ። ተሽከርካሪዎችን መንከባከብም ሌላው ትልቅ ሥራ ነው። የሙቀት መጠኑ በጣም ዝቅተኛ ከመሆኑ የተነሳ የመኪና ሞተር አንዴ ከቆመ ዘይቱ ረግቶና ብረቱ ተሰባብሮ መኪናውን መልሶ ማስነሳት የማይቻል ይሆናል። በዚህም ምክንያት አብዛኞቹ አሽከርካሪዎች መኪኖቻቸውን ቀኑን ሙሉና ሌሊቱን ሙሉ ሳያጠፉ እንዲቆዩ ያደርጋሉ። መኪና የሚያቆሙ ከሆነ ደግሞ በደንብ በገራጁና በሞቀ ገራጅ ውስጥ ብቻ መሆን አለበት። የአመጋገብ ስርዓታቸው ከመሬት ባህሪ ጋር የተጣጣመ ነው። መሬቱ ምንም አይነት አትክልትና ፍራፍሬ ስለማያበቅል ነዋሪዎቹ ሙሉ በሙሉ በስጋና በአሳ ላይ ጥገኛ ናቸው። ስትሮጋኒና የተባለው የታወቀ ምግባቸው ልክ እንደ ወረቀት በጣም በቀጭኑ የተከተፈና በበረዶነቱ የሚበላ ጥሬ አሳ ነው። ይህ አሳ በጨውና በቁንዶ በርበሬ ተነክሮ የሚበላ ሲሆን ለሰውነታቸው ከፍተኛ ኃይልና ሙቀት ይሰጣል። ከዚህም በተጨማሪ የፈረስ ስጋ፣ ወተት ለጤንነታቸውና ለጽናታቸው ዋነኛ ምንጭ ናቸው። በትምህርት ረገድም ኦሚያኮን የራሷ ሕግ አላት። በሌሎች የዓለም ክፍሎች በ0 ዲግሪ ትምህርት ቤቶች ሲዘጉ፣ እዚህ ግን ልጆች ወደ ትምህርት ቤት መሄዳቸውን ይቀጥላሉ። ትምህርት የሚቆመው ቅዝቃዜው ከኔጌቲቭ 52 ዲግሪ በታች ሲወርድ ብቻ ነው። ልጆች በበረዶ ውስጥ ተጠቅልለው ሲሄዱ የዓይን ሽፋሽፍታቸው በበረዶ ተሸፍነው ነጭ ይሆናሉ። ይህ ሁሉ ሆኖ ግን ሕይወት አታቆምም። ሰዎች ይገናኛሉ፣ ይሳሳቃሉ፣ ማህበራዊ ሕይወታቸውም የደመቀ ነው። ምሽት ላይ ሰማዩ በኦራ ቦሪያልስ ወይም በሰማያዊው ብርሃን ሲሞላ የኦሚያኮን ውበት ወደ ሌላ ደረጃ ይሸጋገራል። በረዶው የሰማዩን ብርሃን መልሶ ሲያንጸባርቅ ምድሯ የተለየ ድምቀት ታገኛለች። ምንም እንኳን ዓለም ይህን ቦታ እንደ ጨካኝና ለመኖር የማይመች አድርጎ ቢቆጥረውም ለኦሚያኮን ነዋሪዎች ግን እዚህ መኖር
ማለት ንጽህናን፣ ሰላምንና እውነተኛ የሰው ልጆች ጽናትን መለማመድ ማለት ነው።